ሰላም ውድ የዩቲዩብ ገጻችን ተከታታዮች እንኳን በደህና መጣችሁ እያለን ዛሬ እንግዲህ የማንቸስተር ዩናይትድ እና የኦሎምፒክ ሊዮንን ጨዋታ የዩሮፓ ሊግ የሩብ ፍጻሜ ጨዋታ አብረን የምንቃኝ ይሆናል። እስከዛው ድረስ እናንተም ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እንዲሁም ደግሞ በጨዋታው ላይ ያላችሁን አስተያየት ኮሜንት ሴክሽን ላይ እያስቀመጣችሁ ጠብቁን። ምን ተገረማችሁ? ትላንት ከተካሄዱ ጨዋታዎች ውስጥ ማን አስገረማችሁ? ከተጫዋቾች ውስጥ ለእናንተ ማን ነው ምርጡ? ምን የትኛው ቅስበት ላይ ነው ጨዋታው የተቀየረው ብላችሁ የምታምኑት የሚለውን ኮሜንት ሴክሽን ላይ እንድታስቀምጡልኝ ጠይቃችኋለሁ። እንግዲህ ትላንት የዩሮፓ ሊግ የሩብ ፍጻሜ ሁለተኛው ጨዋታ ማንቸስተር ዩናይትድ ኦሎምፒክ ሊዮንን 5-4 በሆነ ውጤት አሸንፏል። ታዲያ ይህም ጨዋታ ብዙ አስገራሚ ክስተቶችን አስመልክቶናል። በቃ ሊታመን የማይችሉ ውጤቶችን ያየ ነው። ሊታመን የማይችሉ ቅስበቶችን የተመለከት ነው። የተኛም ሰው ነበረ ያመለጠው ሰው ያመለጠው ችግር የለም። ነገር ግን ሁለታቻ ሲሆን 4-2 ሲመራ ዩናይትድ ተስፋ ቆርጦም የተኛ ሰው ነበረ እና ለእነዚህ አይነት ሰዎች መጽናናቱን እንመኛለን ማለት ነው። በዚህ አጋጣሚ እንኳን ለስቅለት በዓል በሰላም አደረሳችሁ እያልኩኝ ወደ ፕሮግራማችን ስናልፍ ከጨዋታው ምን ተመለከተን የሚለውን ነገር ባሉን ደቂቃዎች ለመነጋገር እንሞክራለን። ጨዋታው እንግዲህ በጣም አስገራሚ ነበር። በተለይ ደግሞ ለገለልተኛ ደጋፊዎች በጣም አዝናኝ ጨዋታ፣ እዚህም እዛም የነበረበት ጨዋታ ነው የተመለከትነው። ጨዋታው እንደጀመረ አካባቢ ጋርናቾ በሚገርም የቅልጥፍና ብቃት ማይነስ ያደረጋትን ቦክስ ውስጥ ሆኖ ማይነስ ያደረጋትን ኳስ ኡጋርቴ በቦታው ተገኝቶ አስቆጥሮ ዩናይትድ መሪ መሆን ቻለ። እንደገና የዩናይትድ ነገር ይስመር፣ የዩናይትድ ሁኔታ የሚያሰምር ጎል የሚመስል ዲያጎ ዳሎት ከቦክሱ ጠርዝ አካባቢ ነው ለጥጦ የመታው ኳስ አንግል ገጭታ ገብታ ዩናይትድ በቃ የሰመረለት ነገሮች በሚፈልገው መልኩ የሄዱለት ይመስል ነበር። ነገር ግን ይህ 2-0 መሪነት ከፈርስታፍ አልዘለለም። ምክንያቱም ኦሎምፒክ ሊዮን በቶሊሶና ሁለተኛዋ ጎል ደግሞ በጎል ላይን ቴክኖሎጂ ታይታ የጸደቀችው ጎል ዩናይትድን አቻ አደረገች። ዩናይትድ አቻ ሆነ። የ2 ጎል ልዩነት መሪነቱን ተነጠቀ በኦሎምፒክ ሊዮን። ከዛ መልስ እንግዲህ በ89 ደቂቃ አካባቢ ቶሊሶ መጀመሪያ ቢጫ ካርድ የነበረበት ቢሆንም ድጋሜ በዚህ በ89ኛው ደቂቃ አካባቢ ላይ ድጋሜ ፋውል በመስራቱ በ2 ቢጫ ካርድ ቀይ ካርድ ተመለከተ። ታዲያ የዚህን ጊዜ ነው የዩናይትድ ደጋፊዎች 30 ደቂቃ በገባን ሲሉ የነበረው። ጨዋታው ወዲያው ማለቅ የለበትም ሲባል ነበር። ምክንያቱም ኦሎምፒክ ሊዮን ተጫዋች ጎሎበታል፣ ያውም ቶሊሶን የመሰለ የመጀመሪያውን ግብ ያስቆጠረው ተጫዋች ወጥቶበታል ተብሎ በቃ በጉጉት ሲጠበቅ ነበረ። ዩናይትድ በቃ ሊዮንን ሊያስጨንቅ ነው ነበር የተባለው። እንደተፈለገው 30 ደቂቃ ተጨመረ፣ ተገባ። ኦሎምፒክ ሊዮን 2 ጎል አከታትሎ አገባ። በተለይ ማካታወዜን ቀይራ የገባችው ፎፋና በጣም ተንቆ የነበረ ተጫዋች ቢሆንም ግን ጥቅሙን አሳይቶ የወጣበት ጨዋታ ነው ማለት ይቻላል። በሱ ልጅ ጥረት ምክንያት ነው 2 ጎሎችን ኦሎምፒክ ሊዮን ያገባው። አንደኛውን አሲስት አድርጎ ሁለተኛውን ደግሞ ፔናልቲ አስገኝቶ ነው ኦሎምፒክ ሊዮን 4-2 መምራት ጀመረ። ታዲያ ዓለም ሁሉ ተስፋ በሚቆርጥበት ሰዓት የዩናይትድ ደጋፊ ዓለም ላይ ያለ ደጋፊ ተስፋ በሚቆርጥበት ሰዓት አስቡት 106ኛው ደቂቃ አካባቢ ነው ሁለተኛው ጎል የገባው። የትኛው ደጋፊ ነው ተስፋ የማይቆርጠው? አስቡ፣ በ2 ጎል ልዩነት ተመራችሁ። የመጀመሪያውን 30 ደቂቃ ጨምሮ የመጀመሪያውን 15 ደቂቃ በ2 ጎል ልዩነት ተመራችሁ። ምንድን ነው የምታረጉት? በጣም በቃ ተስፋ አስቆራጭ ሁኔታ ውስጥ ተገኙና ዩናይትዶች የመጀመሪያው የ30 ደቂቃ የመጀመሪያው አጋማሽ ተጠናቀቀ። የዚህን ጊዜ ነው ታዲያ አሞሪም ተንበርክከው
መንበርከክም ሳይሆን ቁጢጥ ብለው የዩናይትድ ተጫዋቾች ወደ እሳቸው እንዲመጡ ክብ ሰርቶ እንዲቆሙ ያዘዙት። በዚህም ቦርዳቸውን እየዳሰሱ ቦርዳቸውን ላይ ያለውን ዳማ የቁጥር ዳማ ቦታ በስነ ስርዓት እያስተካከሉ ኮቢ ሜኑንና ሃሪ ማጓየርን ቦታቸውን ቀይሮ እንዲጫወቱ አዘዙ። ያቁታል በቃ ችግር ላይ ሲገቡ መሰጠት ያለበት መፍትሄ ይህ እንደሆነ ያቁታል። እናም እነዚህም ሁለት ልጆች በተለይ የኮቢ ሜኑ ያጨራረስ ብቃት፣ እርጋታ በጣም የሚደነቅ ነገር ነው። ካዝሜሮ አሲስት ያደረገለትን ኳስ በምን አይነት መልኩ ተጫዋቹን ቀንሶ እንዴት አድርጎ እንዳገባው ተመልክተናል፣ ተመልክታችኋልን ብዬ አስባለሁ። ነገሩ በዚህ አላበቃም። ዩናይትድ 4-3 መመራት ጀመረ። የሁለት ጎል ልዩነቱን ወደ 1 ጎል አጠበበ። አሁንም ተስፋ በሚቆረጥበት ሰዓት 120 ደቂቃ ሆኖ 5 ደቂቃ ተጨመረ። 4-3 ሆኖ እንግዲህ ያስቡት። ካዝሜሮ መሀል ሜዳ አካባቢ ትንሽ አለፋልና ቀና ብሎ ሲመለከት አጥቂ ሆኖ እንዲጫወት የታዘዘው ሃሪ ማጓየር ቦክሱ አካባቢ ነው ያለው። በረጅሙ የካዝሜሮን ኳስ እንደ ምሳሌ እንደ መግለጫ እንዲሆናችሁ ሃሪ ማጓየር ረጅም ኳሶቹን ታውቁታላችሁ መቼም። በቃ እንደዛ አይነት ኳስ ነው የጣለለት ሃሪ ማጓየር ለጋርናቾ ሲሰጥ የነበረ በተለይ አምና ላይ የሁለቱን ጥምረት ምናስታውሰው ነው። እና እንደዛ አይነት ኳስ ቦክስ ውስጥ ጣለለት። የሩበን አሞሪምን ታክቲክ የሚያስደንቅ የታክቲክ ውሳኔ፣ የመጨረሻ ሰዓት ውሳኔን የሚያስደንቅ የሚያስመሰግን ጎል ሃሪ ማጓየር አገባ። ሩበን አሞሪም ለተጠየቁት ጥያቄ ምላሽ ሲሰጡ ለምንድን ነው ሃሪ ማጓየርን አጥቂ አድርገህ ያጫወትከው በሚባልበት ሰዓት ብቸኛው በግንባር ኳስ ጎል ሊያገባልኝ የሚችለው ተጫዋች ሃሪ ማጓየር ነው፣ ለዚህም ነው ወደፊት ተጠግቶ እንዲጫወት ያደረኩት ሲል ተናግሯል። ይህንንም ማስመስከሪያ ጎል 121ኛው ደቂቃ ላይ አስቆጠረ። ያን ሰዓት ነው እንግዲህ ምድር ተደበላለቀች። ዩናይትድ በቃ ምን ልበላችሁ 5-4 አደረገው። የዩናይትድ ደጋፊዎች አበዱ። ሜዳው ተተራመሰ። ከጅምሩም ኔቨር ጋና ስታፕ የሚል ቲፎ ይዞ የገቡት ደጋፊዎች የሚያስደስት ውጤት ጨዋታ አላልኩም፣ የሚያስደስት ውጤት የሚገባቸውን የድጋፍ ውጤት ይዘው ወጥቷል። በዚህ መሃል ግን የኦሎምፒክ ሊዮንን ደጋፊዎች ሳናደንቅ ግን ማለፍ የለብንም። በጣም በጣም ምን አይነት ጠንካራ ደጋፊዎች እንደሆኑ መመልከት የተቻለበት ጨዋታ ነው። ቡድናቸው 2-0 እየተመራ ልብሳቸውን አውልቆ ነው ሲጨፍሩ የነበረው። 2-0 እየተመሩ ያኔ ነው ታዲያ ቡድኑ ሞመንተም አግኝቶ ድጋሚ 4-2 እንዲመራ ያስቻለውን ድጋፍ የሰጡት እነዛ ደጋፊዎች። እንዳለመታደል ሆኖ የተጫወቱት ኦልድ ትራፎርድ ላይ ነው። ህልሞች ሁሉ ሆኖ የሚሆኑበት ሜዳ ላይ ነው የተጫወቱትና የእነሱ ህልም ሳይሆን ግን የዩናይትድ ህልም ነው እውን የሆነው። በጨዋታው ኦሎምፒክ ሊዮን በጣም አስገራሚ ጨዋታ ነበር ሲጮቱ የነበሩት። የሼርኪና የቶሊሶ ጥምረት የሚያስገርም ነበር። እንዲሁም ደግሞ ሰከንድ ሃፍ ላይ ተቀይሮ የገባው ፎፋና ሲሰራ የነበረውን ስራ የተመለከታችሁ ካላችሁ በቃ ማድነቅ ይገባል። እንደዚህ አይነት ክለቦች አንዳንዴ በቃ የሆነ የሚገባቸው ክብር አለና ክብር ሰጥተ ነው ማለፍ ያለብህ። በቃ ያስመለከቱት የጨዋታ ስታይል የፈለገ ፕረስ ቢደረጉ ትንሽ ማውንት ሲገባ አስቸገራቸው። ምክንያቱም ከማውንት በፊት ቡርኖ ብቻውን ነበረ ፕረስ ሲያደርግ የነበረው። ነገር ግን ማውንት ከገባለት በኋላ ማውንት የፕረስ ተጫዋች እንደሆነ እናውቃለን። አይደክመውም በቃ እና ያንሳ ሲያጣድፏቸው አንዱ እዚህ ጋር ፕረስ ሲያደርግ ሌላም እዛ ጋር ያደርጋል። የዚህን ጊዜ ነው ትንሽ ኦሎምፒክ ሊዮኖች መሳሳት መጨነቅ የጀመሩት እንጂ ቡርኖ ብቻውን ፕረስ በሚያደርግ ሰዓት ላይ ምንም ጭንቅ የለባቸው። አንድ ተጫዋች 5 ተጫዋች ሲመጣበት ዘና ብሎ ነው የሚያልፈው። በተለይ ራያን ሼርኪ ባይሸነፉ ኖሮ ለእኔ ማን ኦፍ ዘ ማች እሱ ነበር።
ለኔ ማን ኦፍ ዘ ማች ራያን ሼርኪ ነበር። ባይሸነፉ አሸነፈው እንግዲህ ዩናይትዶች ካርሎስ ካዘሚሮ ማን ኦፍ ዘ ማች ተብሎ ተመርጧል። በጨዋታው እንግዲህ 2 አሲስት እንደገና ደግሞ ፔናልቲውንም ቡርኖ ያገባውን ፔናልቲ እንዲሰጥ ያደረገውም ተጫዋች እሱ ነው እና በጣም አስገራሚ እውነቶችን ተመልክተናል። አንድ ሌላ ማንሳት ያለብን ጉዳይ የሌኒ ዮሮ የመከላከል ብቃት ነው። ወደ መጀመሪያው አካባቢ ትንሽ ቀዝቀዝ ያለ ተጫዋቾች እየመጡ ያልፉታል። በቃ አንዳንዴ ለውሳኔም ይቸግራል። ልጅነት ነው፣ ትረዱታላችሁ። ገና 19 ዓመት ምናምን ቢሆነው ነው። ከዛ ግን በአንዲት ቅስበት ፎፋና ቦክስ ውስጥ ኳስ ይዞ አጥፎታል። ያን ሰዓት ዮሮ ወደቀ። ዮሮ በሚወድቅበት ሰዓት ሰው ሲወድቅ እኮ አርፎ ቢወድቅ እኮ ምንም አትሉም። እንዴት ነው ወድቀህ እየተንሸራተትክ በእግሩ ኳስ ሊመታን ያለን ተጫዋች በጭንቅላት ለማስቆም የምትሄደው? የሆነ አጋጣሚ ላይ የፊል ጆንሰን ፊት የምታስታውሱት ከሆነ ያን አስቂኝ ፊት ነበሩና በጣም እንደዛ አይነት ሁኔታ ውስጥ ነው የገባው። እንደገና ደግሞ ግን ያን የፊል ጆንሰን የምናስታውሰው ያው በማሳቁ ነው እንጂ በመጋደል ሁኔታ ካላችሁ ደግሞ የቪዲችን የተጋድሎ ሁኔታ ያሳየበት ቅስበት ሆኗል። በቃ በቅስበት ቪዲችን ነው የምታስታውሱት። በትላንቱ ዮሮ ባደረገው ነገር ምናልባትም ጎል ትሆን ነበር ያቺ ኳስ። ዮሮ እንደዛ ጭንቅላቱን አናቱን መስዋዕት ባያደርግ ኖሮ ራሱን እስኪያዞረው ድረስ ነው ኳሷን። አስቡት፣ ኳሷ መሀል ላይ ነች፣ ዮሮ ጭንቅላቱ መሬት ላይ ነው። እንደገና ደግሞ የፎፋና እግር ደግሞ በዛኛው ላይ ነው። ኳሷን ሳንዱች አደረጓት። በመሀል ግን የሚጎደው ዮሮ ነው። መስዋዕት አድርጎ ነው እንደዛ አይነት አክሽኖችን የወሰደው እና ሊደነቅ የሚገባው አይነት እንቅስቃሴን ያሳየው በዛች ቅስበት። ከዛ ወዲህም ደግሞ አሪፍ የሚያደርጋቸው ሩጫዎችም አንዳንዴ በጣም አስደናቂ ናቸው። ተጫዋችን አልፎ ምናምን ለነ ጋርናቾ ለነ ቡርኖ ፈርናንዴዝ ኳስን የሚለቅበት መንገድም በጣም ጥሩ ነው። ልጁም አዳጊም እስከሆነ ድረስ በቃ ዩናይትድ አትርፏል ማለት ይቻላል። ከሪያል ማድሪድ ጋርም ለምን ተፎካክሮ እንዳስፈረመው ያሳየበት ጨዋታ ነው ማለት ይቻላል። ሌላው መመልከት ያለብን ጉዳይ ቢኖር ቢልባኦ ማለፉን ነው። ታዲያ ዩናይትድ ኦሎምፒክ ሊዮንን አሸንፎ ከማን ጋር ነው ግማሽ ፍጻሜ የሚደርሰው ካላችሁ ከአትሌቲኮ ቢልባኦ ነው። አትሌቲኮ ቢልባኦ ሜዳ ላይ ፈጣሪ ካለላቸው ለዩናይትዶች በዚህ ዓመት 2 ሊጫወቱ ነው ማለት ነው። አንዴ አሁን ይጫወታሉ፣ አሁን ከ2 ሳምንት ወዲህ ይጫወታሉ። ቀጣዩን ደግሞ ፈጣሪ ካለላቸው ፍጻሜው ላይ ይጫወታሉ። እናም ቢልባኦ 2-0 በሆነ ውጤት ሬንጀርስን አሸንፏል። የመጀመሪያውን ዙር 0-0 በሆነ ውጤት ነው በሬንጀርስ ሜዳ አሳልፈው የመጡት። ነገር ግን በሁለተኛው ዙር ላይ ቢልባኦ 2-0 በሆነ ውጤት አሸንፎ ግማሽ ፍጻሜ ከማንቸስተር ዩናይትድ ጋር መድረሱን አረጋግጧል። አጓጊ ጨዋታ ነው። 2 ሳምንታት እንግዲህ እንዴት አድርገን እንደምንጠብቅ አላቅም። በቃ በጣም የሚያስደንቅ ጨዋታ ነው ተብሎ ይታሰባል። እንግዲህ ተመልካቾቻችን ይህን ይመስላል በጨዋታው ላይ የነበረው ክስተት ለመናገርም ሞክረናል። ምንድን ነው እናንተስ እንዴት ነው ጨዋታውን የተመለከታችሁበት ሁኔታ? በተለይ የዩናይትድ ደጋፊዎች ከሆናችሁስ ማን አስደሰታችሁ የሚለው ነው። ካልሆናችሁ ገለልተኛ ሆናችሁም ጨዋታውን ካያችሁት ምን አስገረማችሁ እዚህ ጨዋታ ላይ ኮመንት ሴክሽን ላይ አስቀምጡልን። ለዛሬ ይዘን የቀረብንላችሁ የኪኮፍ ሀበሻ ስፖርት ፕሮግራማችን ይህን ይመስላል። እናመሰግናለን።